الدنيام بدنيام الدنيام بدنيام الدنيام بدنيام يلا نجر بمولو طفي آلاكي ነው ብሎ ፈርዷል ጀሊሉ الدنيام بدنيام ያለ ነገር በሙሉ ጠፊ آلاكي ነው ብሎ ፈርዷል ጀሊሉ ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል አመቱ ልክ እንደ ወር ወሩ እንደ ሳምንት ሲፈጥን የጊዜው መሮጥ ያየሩ ለውጥ አስፈራኝ ይሄ ዘመን በሽታና ወረርሽኝ ድንገተኛ ሞት መብዛቱ መሬት መንቀጥቀጥ አየር መናወጥ መቃረቧ ነው ሳቲቱ አላህ ያለ ያለማት ጌታ ያስገኘ ሁሉን ካልነበር ዛሬ በዓለም ላይ ኢሉሚናቲ ተብሎ ሸያጢን ዛሂር ሲገበር በጭንቅ ላይ በመከራ እናት ወልዳ ልጇን ዛሬ በሱ ስትሰደብ ስትሞት አስፈራኝ ይሄ ዘመን ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ ዛሬ ያሊሞቻችን በየቦታው ሞት በዛ ላኪን ወጣቱ በቴክኖሎጂ በሆነበት ፈዛዛ ድሮ ዳሃረኛ ምንም የሌለው ሰው ዛሬ በሀብቱ ይፎካከራል በገነባው ሕንፃው ሲለብሳ እንዳለበሰች እርቃኗ ስትሄድ መንገድ ላይ ዘውትር በማየት ለምደነው እንጂ ያስፈራል ይህ ዘመን ወላሂ አስካሪ መጠጥ በየሰፈሩ በአደባባይ ተጠጣ ዝሙት ግልጽ ወጣ ይባስ ብሎ ያሉት ህዝቦች ስራ መጣ ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ ዛሬ አሊም እያለ ጃሂሉ ፈትዋ ይሰጣል እውነት ለሰው ትመራለች ውሸት ግን ይጣፍጣል ሌላው በትንሽ እውቀት ራሱን አሊም አድርጎ ሙስሊም ወንድሙን ያከፍራል ራሱን በኢማን አጽድቆ ዛሬ እዝነርራሄ ከሰው ልጅ በመጥፋቱ ባሰቃቂ ግድያ ሰው ያልቃል በየዕለቱ አላህ ያላቀው የሰው ደም በዚህ ዘመን ረከሰ ሴት የወንዱ የሕፃን ያዛውንት በአደባባይ ፈሰሰ አላህ የሚል ሲጠፋ ሽርኩ ቢድዓው ሲስፋፋ ወላጆች ሲበደሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ አመታቱ ሲፈጥን ሳምንቱም እንደ ቀን ሙስሊሞች ሲደልሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ ደሃ እረኛ ሁሉ በንጻ ሲፎካከሩ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ ወንዶች ሴትን ሲመስሉ ሴቶች ወንድን ሲመስሉ አሊሞቹም ያልቃሉ ቂያማ መቅረቧ ነው ብለውን ረሱሉ የኛ ረሱላላህ ሰዎች እስኪያገናዝቡት ሁሉንም ተመልከቱ
ታይቷል ያው ምልክቱ ቀርባለች ሰዓቲቱ በዱንያም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። በዱንያም ያለ ነገር በሙሉ ጠፊ አላቂ ነው ብሎ ፈርዷል ጀሊሉ። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል። ነቢየ ነገሩን ትንቢታቸው ጠቅላላ ዛሬ በእኛ ዘመን ምልክቱ ታይቷል። አመቱ ልክ እንደ ወር ወሩ እንደ ሳምንት ሲፈጥን የጊዜው መሮጥ ያየሩ ለውጥ አስፈራኝ ይሄ ዘመን። በሽታና ወረርሽኝ ድንገተኛ ሞት መብዛቱ መሬት መንቀጥቀጥ አየር መናወጥ መቃረቧ ነው ሳቲቱ። አላህ ያለ ያለማት ጌታ ያስገኘ ሁሉን ካልነበር ዛሬ በዓለም ላይ ኢሉሚናቲ ተብሎ ሸያጢን ዛሂር ሲገበር በጭንቅ ላይ በመከራ እናት ወልዳ ልጇን ዛሬ በሱ ስትሰደብ ስትሞት አስፈራኝ ይሄ ዘመን። ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ የዓሊሞቻችን በየቦታው ሞት በዛ ላኪን ወጣቱ በቴክኖሎጂ በሆነበት ፈዛዛ። ድሮ ደሃ እረኛ ምንም የሌለው ሰው ዛሬ በሀብቱ ይፎካከራል በገነባው ሕንፃው። ሴት ለብሳ እንዳለበሰች እርቃኗ ስትሄድ መንገድ ላይ ዘውትር በማየት ለምደነው እንጂ ያስፈራል ይህ ዘመን ወላሂ። አስካሪ መጠጥ በየሰፈሩ በአደባባይ ተጠጣ ዝሙት ግልጽ ወጣ ይባስ ብሎ የሉጥ ሕዝቦች ሥራ መጣ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ዛሬ ዓሊም እያለ ጃሂሉ ፈትዋ ይሰጣል። እውነት ለሰው ትመራለች ውሸት ግን ይጣፍጣል። ሌላው በትንሽ እውቀት ራሱን ዓሊም አድርጎ ሙስሊም ወንድሙን ያከፍራል ራሱን በኢማን አጽድቆ። ዛሬ እዝነ ርኅራኄ ከሰው ልጅ በመጥፋቱ ባሰቃቂ ግድያ ሰው ያልቃል በየዕለቱ። አላህ ያላቀው የሰው ደም በዚህ ዘመን ረከሰ። የሴት የወንዱ የሕፃን ያዛውንት በአደባባይ ፈሰሰ። አላህ የሚል ሲጠፋ ሽርኩ ቢድዓው ሲስፋፋ ወላጆች ሲበደሉ ቅያማ መቅረቧ ነው ብለውን አረሱሉ የኛ ረሱለላህ። አመታቱ ሲፈጥን ሳምንቱም እንደ ቀን ሙስሊሞች ሲደልሉ ቅያማ መቅረቧ ነው ብለውን አረሱሉ የኛ ረሱለላህ። ደሃ እረኛ ሁሉ በንጻ ሲፎካከሩ ቅያማ መቅረቧ ነው ብለውን አረሱሉ የኛ ረሱለላህ። ወንዶች ሴትን ሲመስሉ ሴቶች ወንድን ሲመስሉ ዓሊሞቹም ያልቃሉ ቅያማ መቅረቧ ነው ብለውን አረሱሉ የኛ ረሱለላህ።
ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ ቀርባለች ሰዓቲቱ። ሰዎች እስኪያገናዝቡት ሁሉንም ተመልከቱ። ታይቷል ያው ምልክቱ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨለሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግሥት ላይ ሳትጸና አትችልም ማለፍ ፈተና። ሊያሳጣን ሁሉን ያለንን ሊነጥቀን እሱ የሰጠንን ይችላልና መውሰድ ከቶ አይበድልም ሳንወድ አካል